የወገብ ህመም ከዚህ እስከዚህ ኤል1 እስከ ኤል5 ድረስ ተብሎ የሚከፈለው ሉምባር፣ ከዛም ደግሞ ከዚህ ወደ ላይ 12 ቶራሲክ፣ ከዛ አንገታችንን ደግፈው የሚይዘው ሰርቪካል ተብለው ይከፈላሉ በሕክምናው አጠራር። ታችኛው የወገብ አካል ወይ ደግሞ ሉምባር ነው ጀምሮ። ምክንያቱም የታችኛው የወገባችን አካል ዕቃን ስናነሳ የምንጠቀምበት፣ ስንንቀሳቀስ የምንጠቀምበት፣ ትዊስት ስንወዛወዝ የምንጠቀምበት ሰውነታችንን ተሸክሞ የሚገኝ ትልቁና ዋናው ጠንካራው የሚባለው የወገባችን አካል ነው። ለዛ ነው ብዙ ጊዜ እሱኛው ፓርት ላይ ጉዳት የሚያጋጥማል ማለት ነው። በመጀመሪያ ደረጃ በሽታው ምን ያህል የቆየው የምን ያህል ጊዜ ያለው፣ ምክንያቱም እሱ ክፍፍል ስለሚያስፈልገው ማለት ነው። የመጀመሪያ ደረጃ አኪዩት እስከ 1 ወር ድረስ የቆየ የወገብ ህመም ከሆነ ሰብ አኪዩት ከ1 ወር እስከ 3 ወር፣ ከዛ ደግሞ ክሮኒክ ደግሞ ሪከረንት የሚባለው በሽታ ከ3 ወር በላይ የቆየ ከሆነ ታይፑን በእንደዚህ አይነት መልክ እንለያለን። ከዛ በላይ ደግሞ የወገብ ህመሙን አይነት ለማወቅ የመጀመሪያው የምንጠቀመው መንገድ ደግሞ ሞቢሊቲ ኢምፔርመንት ወይ ደግሞ የእንቅስቃሴ ችግር የሚያጋጥም ከሆነ ለምሳሌ ተመልካቼ እንደዚህ ጎንበስ ስለን ወይም ደግሞ ወደ ኋላ ስንታጠፍ እስቲ ወደ ጎን ስንታጠፍ ችግር የሚያጋጥም ከሆነ ሞቢሊቲ ኢምፔርመንት መጀመሪያ ኮንሲደር እናደርጋለን። እሱን ማወቅ አለብን። ሁለተኛ ደግሞ ወደታች በሽታው የመውረድ ፕሮባቢሊቲ ነው ወይ ደግሞ እግራችንን ህመሙ እየወረደ ስሜት የሚሰማን ከሆነ እሱም አንድ የወገብ በሽታውን አይነት ለመለየት ይረዳናል ማለት ነው። በዚህ አጋጣሚ ለታቁ ፈልገው ብዙ ጊዜ አኪት የሆኑ በሽታዎች ናቸው ብዙ ሰው የሚያጋጥሙትም አንደኛ ቢሮ ውስጥ ስንቀመጥ እንደዚህ ተጠግተን ኮምፒውተሩ ላይ አፍጠን የወገባችን ላይ ብዙ ጫና ስለምናሳርፍበት እቃ ስናነሳ በቆምንበት ብድግ ስለምናደርግ፣ ምክንያቱም እቃ ስናነሳ ጉልበታችን ወገባችንን እንዲደግፉ አድርገን ዘቅ ብለን የምናነሳ ከሆነ በአንድ መንገድ በዛ መንገዳችን ከአጥንቱ ጀርባ ጡንቻዎች አሉ። አጥንቶቹን እና መገጣጠሚያዎቹን የሚያገናኝበት ደግሞ ሊጋመንት ወይ ደግሞ ጅማት የሚባሉ ነገሮች አሉ። እነሱ እስካር ወይ ቲርስ የጭረት ወይ የሆነ ጉዳት መሳሳብ ምናምን ሲያጋጥማቸው የሚፈጠሩ በሽታዎች ናቸው። ብዙ ጊዜ የብዙ ሰዎች ችግሮች እና የወገብ ህመሞች። ከዛ ውጭ ግን እንደ ዲስክ ሄርኒዬሽን ወይ ደግሞ ይሄ ዲስክ መንሸራተት የምንለው በተለምዶ አጥንቶቻችንን ሲነኩን የሚያጋጥሙ በሽታዎች ናቸው። ለማንኛውም እኔ ግን አሲው የማደርገው አሁን የእናንተ በሽታ የወገብ የሊጋመንት ስትሬን እና የመስል ስትሬን፣ ያ ማለት ወደ ወገባችን የማይወርድ ህመም ስሜት ያለው ነው ብለን እናስባለን። እሱን ደግሞ ለማስተካከል ሁለት አይነት መንገድ እንጠቀማለን። አንደኛው ፍሌክሲቢሊቲ ነው። ፍሌክሲቢሊቲውን እንጨምራለን ስትሬች በማድረግ ማለት ነው። ሁለተኛው ደግሞ ስትሬንግዝ ነው። ማጠንከሪያ ስፖርቶችን እና ስትሬች በማድረግ ደግሞ የመተጣጠፍ ቅልጥፍና ነው የምንጨምርባቸው ስፖርቶች ናቸው። በመጀመሪያ ደረጃ የወገብ ህመም የሚያጋጥመው ወንድሜ ወይንም እህቴ መጀመሪያ መስራት የሚገባ ስፖርቱ እንደ ሌግ ሬስ በቻለ መጠን ጉልበታችንን የቻልነውን ያህል ማንሳት፣ እጃችንን እዚህ ጋር እናንሳለን። ጉልበት የማንሳት ችግር የሚያጋጥመን ከሆነ አጠገባችን በሚገኝ ማንኛውም ጨርቅ እግራችንን ደግፈን ወደ ላይ ቀና ማድረግ እንችላለን። እግራችንን ቀና አድርገን ከ15 እስከ 20 ሰከንድ፣ የኛውን በተቃራኒ ከ15 እስከ 20 ሰከንድ ካትካም ወይ ደግሞ ካትካ ሄድ ይባላል። በተቻለ መጠን ወገባችንን ወደ ውስጥ ልምጥ እናድርገዋለን። 15 ሰከንድ እንይዟለን። ከዛ ደግሞ ወደ ላይ ወገባችንን እናወጣለን። ወገባችንን ወደ ውስጥ በምንለቅበት ጊዜ ስሜቱ እስኪሰማን ድረስ የተወሰነ ወደፊት እንመጣለን፣ ወደ ኋላ እንመለሳለን። 15 እስከ 20 የቻለ እስከ 30 ሰከንድ ፕሮግሬሲቭ እየተከታተልን እየጨመርንበት እንሄዳለን። ይሄንን እንደጨረስን ትንሽ ጠበብ አድርገን እግራችንን መቀመጫችንን ለማየት ወደዚህ ጠጋ አድርገን እንደዚህ ዞር ብለን ለማየት እንሞክራለን። እዚህ 15 20 ሰከንድ እንይዟለን። ከዛ ከቻልን እዚህኛውን ደግሞ እንቀይራለን። መቀመጫችንን ለማየት መቀመጫችንን ወደዚህ እናመጣለን፣ ወደዚህ ለማየት እንሞክራለን። ይሄንን እንደጨረስን ቻይልድ ፖዝ ይባላል። በተቻለ መጠን ወገባችንን መለጠጥ ነው እዛው ጋር። ይሄንንም እንደዛው ይዘን ከ15 እስከ 25 ከቻልን እስከ 30 ሰከንድ ድረስ ይዘን እንቆያለን። ይሄንን እንደጨረስን ኮብራ ስትሬችንግ ያለ ኮብራ ስትሬችንግ ይሄው ተጎድቷል ብለን ያሰብንበትን የወገባችንን ክፍል ስትሬች እናደርጋለን። ትክክለኛው የወገባችን ህመም መፍትሄ ነው ብዬ የማስበው ሳይንሳዊ የሆነ መንገድ በስፖርት መፍታት የምንችልባቸው መንገዶች ይዤ እስክመጣ ድረስ ለዛሬ ይሄን ይበቃል።